ጎደሏችሁን ይሙላላችሁ፣ የተቋጠረውን ይፍታላችሁ፣ የተዘጋውን ይክፈትላችሁ፣ የጨለመባችሁን ያብራላችሁ። የሰላም አምላክ ኢየሱስ ክርስቶስ ሁል ጊዜም ከእናንተ ጋር ይሁን። ጾመ ፍልሰታ ጾመ ማርያምን ለምን እንጾመዋለን? እስከ ስንት ሰዓት ድረስ እንጾመዋለን? ለምን ያህል ቀን እንጾመዋለን? በዚህ ጾም የግድ ልንጸልየው የሚገባ የታዘዝነው ጸሎት አለ የለም? በዚህ በጾመ ማርያምስ የምንሰራው ትልቁ ስህተት ምንድነው? በመጀመሪያ እንኳን አደረሳችሁ እንኳን አደረሰን እያልኩ ለጾመ ማርያም ለጾመ ፍልሰታ እነዚህ ጥያቄዎች ጾመ ማርያም ጾመ ፍልሰታ ሲመጣ የሚነሱ ጥያቄዎች ናቸው። አደራ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እኔም አጠር ባለ ሰዓት ውስጥ መልሱን እመልስላችኋለሁ። እሺ፣ ጾመ ማርያም ጾመ ፍልሰታ ስለ ሁለት ምክንያቶች ይጾማል። የመጀመሪያው ሁላችሁም እንደምታውቁት አሟሟትሽ በጥር ነሐሴ መቃብር ነውና እመቤታችን በጥር 21 ቀን ከአረፈች በኋላ ሐዋርያት በአጎበር አርገው ሊቀብሯት እየሄዱ እያለ አይሁዳውያን በክፋትና በተንኮል ተነሳስተው ቀድሞ ልጇን ከቀበሩ በኋላ በሶስተኛው ቀን አረገ ትንሣኤውን ገለጸ አሉ። አሁን ደግሞ እርሷን ከቀበሩ በኋላ በሶስተኛው ቀን ተነሳች ይሉን አይደለ ብለው መቼም እንደምታውቁት አለማወቅ ደፋር ያደርጋልና እነዚህ አላዋቂ አይሁዳውያን የእመቤታችንን ቅድስት ሥጋ እናቃጥላለን ብለው ተሰብስበው እየሄዱ እያለ ሐዋርያት ደግሞ በአጎበር አድርገው የእመቤታችንን ቅድስት ሥጋ ሊቀብሩ ሲሄዱ መንገድ ላይ ተገናኙና አይሁዳውያን የእመቤታችንን ሥጋ እናቃጥላለን ብለው እንዲያውም ከአይሁዳውያን አንዱ ታውፋንያ የተባለ እመቤታችን ቅድስት ሥጋዋ ያለበትን የአጎበሩን ሸንኮር በያዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ሰማያት መጥቶ ሁለቱን እጁን ቆርጦ አስቀርጦታል። ከዚያም ሊቃነ መላእክት ቅዱስ ሚካኤል ወቅዱስ ገብርኤል የእመቤታችንን ቅድስት ሥጋ ነጥቀው ወስደው በዕፀ ሕይወት ውስጥ አስቀምጠውታል። በዚያም ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ይዘው ሄደው መላእክት እያገለገሏት ቅዱስ ዮሐንስ ወልደ ነጎድጓድ እየተንከባከባትና እየጠበቃት ለስምንት ወራት በዚያ ስትቀመጥ ሐዋርያት ደግሞ አንደኛ በቅዱስ ዮሐንስ ወልደ ነጎድጓድ አብሯት ኖረ አብሯት ሄደ ብለው ቀንተዋል። ሁለተኛም ደግሞ ሳንቀብራት ቀረን ብለው በነሐሴ 1 ቀን ሱባኤ ይዘው ከ8 ወራት በኋላ በ14ኛው ቀን በሁለተኛው ሱባኤ እመቤታችን ቅድስት ሥጋዋን አምጦላቸው ቀብረዋታል ማለት ነው። የመጀመሪያው የሚጾምበት ምክንያት ይሄ ነው። ልብ አድርጉ። አዎ የእመቤታችንን ቅድስት ሥጋ ለመቅበር ሱባኤ ይዘው በሱባኤያቸው መሰረት ተገልጻላቸው ጌታችን ቅድስት ሥጋዋን አምጦላቸው ቀብረዋል ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ ሐዋርያት ቅድስት ሥጋዋን የእመቤታችንን በቀበሩ ጊዜ ሐዋርያው ቶማስ ከነሱ ጋር አብሮ አልነበረም፣ እመቤታችንን አልቀበረም ነበር። ወደ ህንድ ሀገር ለስብከተ ወንጌል ሂዶ ነበረ። ልብ አድርጉ። ታዲያ በደመና ተጭኖ መንገድ ላይ እየመጣ እያለ እመቤታችን ነሐሴ 14 ቀን ቀብረዋት በሶስተኛው ቀን ማለትም ነሐሴ 16 ቀን ወደ ሰማይ ስታርግ ተመለከተ። መንገድ ላይ ተገናኙ ማለት ነው። እሱ በደመና ሲመጣ እመቤታችን ስታርግ ተመለከተና እጅግ በጣም አዘነ። ያኔ የጌታዬን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረሁን በሚላት ሰዓት እመቤታችንም ወዳጄ ቶማስ ሆይ ትንሣኤንስ አንተ ብቻ አየህ፣ ሐዋርያት እንኳን ትንሣኤን አላዩም፣ ምልክት የሆንህም ዘንድ እንካ የመግነዜን ጨርቅ ብላ ሰበን ሰጠዋለች። እሱም እንግዲህ በብቸኝነት ትንሣኤዋን ተመልክቶ ቅድስት ሰበኗንም ይዞ ወደ ሐዋርያቱ ሄዶ የእመቤቴ ነገር እንዴት ሆነ ብሏቸዋል። እመቤታችንን ቀበርናት አሉት። እርሱም ሞት በጥር ነሐሴ መቃብር ለሰሚም አያምር ብሏቸዋል። እንዴት ባሉ ጊዜ እንዳላመናቸው በነገራቸው ጊዜ ያኔም የጌታችንን ትንሣኤ አላምንም ብለህ የደረሰብን ታውቃለህ እና እናሳይ ብለው የቀበሩበትን መቃብር ሊያሳዩ ወደ እመቤታችን መቃብር ይዘውት በሚሄዱ ጊዜ እመቤታችን ግን አርጋ ነበርና አላገኟትም። በዚህ ጊዜ ደንግጠው እያለ እመቤታችን እኮ አረገች፣ መንገድ ላይ አገኝቻት ይህንን ምልክት ሰጠችኝ ብሎ ሰበኑን አሳይቷቸዋል። በዚህ የተነሳ መንፈሳዊ ቅናት ቀንተው እኛ ትንሣኤዋን ሳናይ በማለት ደግሞ በዓመቱ እንደዚሁ ነሐሴ 1 ቀን ሱባኤ ይዘው በ14ኛው ቀን እመቤታችንን መድኃኔዓለም ኢየሱስ ክርስቶስ አምጦላቸዋል ማለት ነው። ስለዚህ በእነዚህ በሁለቱ ምክንያቶች የእመቤታችን ጾም ጾመ ማርያም ጾመ ፍልሰታ ይጾማል ማለት ነው። እሺ ጾሙ መቼ ይጀምራል ለሚለው ነሐሴ 1 ይጀምራል። እስከ ስንት ሰዓት ድረስ ይጾማል ለሚለው 9 ሰዓት ድረስ ይጾማል። ለምን ያህል ቀን ይጾማል ለሚለው ደግሞ ለ2 ሱባኤ ማለትም ለ14 ቀን ይጾማል። ዘውዴን ላንሳልህ እጅ እንድነሳ ክብር ስላንተ ነው ሞቴን ለሞትከው አልደራደር ባንተማ ነገር ብኖር ብሞትም አንተን አልክድም። ተባረክ ውዴ እውነት መንገዴ ተባረክ ውዴ እውነት መንገዴ ያላንተ ክብር የለኝም ላምልክህ ለዘላለም። ተባረክ ቸር ጌታዬ ምንጭ ነህ ለደስታዬ። ተባረክ ቸር ጌታዬ ምንጭ ነህ ለደስታዬ።
ሰላም ውዷ እንዴት ነሽ? ይኸውልሽ ልቀዳልሽ ነው። ያው ላይቭን መግባቱን ትችያለሽ ሲጀመር። ኦኬ እቺ ላይቭን መግባት ስለምትቺ ከዛ ጎ ላይቭ ከማለትሽ በፊት ይቺን ያው እኔ ትላንትና ያደረኩት ስላለ ነው። ይቺ ቆይ ላጥፈው መሰለኝ። ቆይ ሰላም ውዷ እንዴት ነሽ? አለሁልሽ። ያው አገባቡን ታውቂበታለሽ ሲጀመር፣ ግን ያው ሙሉ እንዲሆንልሽ ላሳይሽ። ይሄ ጎ ላይቭ የሚለውን ተመንካትሽ በፊት እዚህ ጋር እኔ ትላንትና ያደረኩት ስላለ ነው። እዚህ ጋር ምን ታደርጊያለሽ መሰለሽ? እቺ ካሜራ አለች አይደለ? መጀመሪያ እንደዚህ እንዳትታየ ይችን ታዞሪያታለሽ። መጀመሪያ ማለት ነው። ከይው አዞርኩት ፊል አሁን እኔ አልታይማ። ከዛ እዚህ ጋር ቢዩቲፉል የሚል አለ። እዚህ ጋር ደግሞ ኢፌክት የሚል አለ። ኢፌክት የሚለውን ስትነኪው ምን አለ እንደዚህ ታንሸራትቸው ማለት ነው። ስፖርት ይመጣል፣ ባክግራውንድ የሚል ይመጣል። ከዛ ግሪን ስክሪን የሚል ይታይሻላ። ግሪን ስክሪን የሚለው ጋር ታደርጊዋለሽ እንደ አንሸራትሽ ማለት ነው። ከዛ ይቺ ቁልቁል የምታሳይሽን ምልክት መንካት። ኦኬ እሷን ስትነኪያት ፎቶ ታስመርጥሻለች ማለት ነው። ይሄው ፎቶ ምረጭ እያለችሽ ነው። ከስር ፎቶችሽ ይመጣሉ። እኔ አሁን ፊት ለፊት ያለውን ታልፈለኩኝ ይቺ ስትደመሩ አንነካና ሙሉ ጋለሪው ላይ ያስገባኛል ማለት ነው። ከዛ አሁን ለምሳሌ እሺችን ኪዳነ ምሕረት ነኳት። ኦኬ አሁን ይሄ ተስተካክሏል አረኩትኝ። ከዛ በዚህ በታችኛው ባክ ብለሽ ትወጫለሽ። ከዛ ጎ ላይቭ ታያለሽ ማለት ነው። ጎ ላይቭ ስትዩ ይሄው ቆጥሮ ይሄው ጀመረ ማለት ነው። ኦኬ ይሄን አሁን ገስት ትላንትና ማታ ያስተካከልኩ ነው። ይሄን ገስት ደግሞ ባንቺ ብቻ ለማድረግ ከፈለግሽ እቺ ስትደማን የሰው ምልክቷ አይሻት አይደል? ቆይ መጀመሪያ ላሳይሽ። እቺ የሰው ምልክቷ አለች አይደለ? እሷ ስትነካት እዚህ ጋር ሲቲንግ ምልክት ይመጣልሻል። ሲቲንግ ይሄን እንትኑ ክብ 4x4ቱን ሳይሆን ሲቲንጓን ትነኪያታለሽ። ከዛ ተነካያትና እዚህ ጋር ይመጡልሻል መደዳ። አሁን ለምሳሌ አንቺ ብቻ ፉል ስክሪን ብቻ ከፈለግሽ አንደኛውን መንካት፣ አይ ሌላ ሰውም እንዲገባ ከፈለግሽ ፒን ፍሬንዶችሽ ምናምን እንዲገቡ ከፈለግሽ እንደዛ እየቀጠለ እንዲሄድ፣ እዚህ ጋር በ3 ከፈለግሽ፣ እዚህ ጋር በ8 ከፈለግሽ፣ እዚህ ጋር እንደዚህ መደዳውን ከፈለግሽ በቃ እየነካሽ መምረጥ። አሁን ለምሳሌ ነካውት ይሄንን። ከዛ ባክ ብለሽ ነው የምትወጪው። ምንም ታረጊያለ ባክ ስታረጊው አሁን ባክ ይሄው እነዚህ ገስቶች ተደርድረው ይመጣሉ ማለት ነው። ከዛ ሰው ሲልክልሽ ደግሞ እዚህ ሁለት ምልክቷ ላይ እንደዚህ ይሄ ሁለት ምልክት አለው አይደለ? ሁለት ሰው ምልክት የሚመስለው አሁን ይሄው ለምሳሌ የሆነች ልጅ ላከች ማለት ነው። ስለላከችልኝ እኔ ግን መቀበል አልፈልግም። መቀበል ሳትፈልጊ እቺን ዲስክ ላይ የምትለዋን ትነካታለሽ። መቀበል ከፈለግሽ ደግሞ አሁን እኔ በመጣ እቺ ቀይዋ እዚህ ጋር አሁን የጠፋችው ታይተሻታል። እሷን ትነካታለሽ። አክሴፕት ይላል ላይ ይወጣል ሰው ማለት ነው። እንደዚህ ነው። እሺ ሰላም ውዷ እንዴት ነሽ? አለሁልሽ። ያው አገባቡን ታውቂበታለሽ ሲጀመር፣ ግን ያው ሙሉ እንዲሆንልሽ ላሳይሽ። ይሄ ጎ ላይቭ የሚለውን ተመንካትሽ በፊት እዚህ ጋር እኔ ትላንትና ያደረኩት ስላለ ነው። እዚህ ጋር ምን ታደርጊያለሽ መሰለሽ? እቺ ካሜራ አለች አይደለ? መጀመሪያ እንደዚህ እንዳትታየ ይችን ታዞሪያታለሽ። መጀመሪያ ማለት ነው። ከይው አዞርኩት ፊል አሁን እኔ አልታይማ። ከዛ እዚህ ጋር ቢዩቲፉል የሚል አለ። እዚህ ጋር ደግሞ ኢፌክት የሚል አለ። ኢፌክት የሚለውን ስትነኪው ምን አለ እንደዚህ ታንሸራትቸው ማለት ነው። ስፖርት ይመጣል፣ ባክግራውንድ የሚል ይመጣል። ከዛ ግሪን ስክሪን የሚል ይታይሻላ። ግሪን ስክሪን የሚለው ጋር ታደርጊዋለሽ እንደ አንሸራትሽ ማለት ነው። ከዛ ይቺ ቁልቁል የምታሳይሽን ምልክት መንካት። ኦኬ እሷን ስትነኪያት ፎቶ ታስመርጥሻለች ማለት ነው። ይሄው ፎቶ ምረጭ እያለችሽ ነው። ከስር ፎቶችሽ ይመጣሉ። እኔ አሁን ፊት ለፊት ያለውን ታልፈለኩኝ ይቺ ስትደመሩ አንነካና ሙሉ ጋለሪው ላይ ያስገባኛል ማለት ነው። ከዛ አሁን ለምሳሌ እሺችን ኪዳነ ምሕረት ነኳት። ኦኬ አሁን ይሄ ተስተካክሏል አረኩትኝ። ከዛ በዚህ በታችኛው ባክ ብለሽ ትወጫለሽ። ከዛ ጎ ላይቭ ታያለሽ ማለት ነው። ጎ ላይቭ ስትዩ ይሄው ቆጥሮ ይሄው ጀመረ ማለት ነው። ኦኬ
ይሄን አሁን ገስት ትላንትና ማታ ያስተካከልኩ ነው። ይሄን ገስት ደግሞ ባንቺ ብቻ ለማድረግ ከፈለግሽ እቺ ስትደማን የሰው ምልክቷ አይሻት አይደል? ቆይ መጀመሪያ ላሳይሽ። እቺ የሰው ምልክቷ አለች አይደለ? እሷ ስትነካት እዚህ ጋር ሲቲንግ ምልክት ይመጣልሻል። ሲቲንግ ይሄን እንትኑ ክብ 4 በ4ቱን ሳይሆን ሲቲንጓን ትነካታለሽ። ከዛ ትነካትና እዚህ ጋር ይመጡልሻል መደዳ። አሁን ለምሳሌ አንቺ ብቻ ፉል ስክሪን ብቻ ከፈለግሽ አንደኛው መንካት፣ አይ ሌላ ሰው እንዲገባ ከፈለግሽ ፒን ፍሬንዶችሽ ምናምን እንዲገቡ ከፈለግሽ እንደዛ እየቀጠለ እንዲሄድ፣ እዚህ ጋር በ3 ከፈለግሽ፣ እዚህ ጋር በ8 ከፈለግሽ፣ እዚህ ጋር እንደዚህ መደዳውን ከፈለግሽ በቃ እየነካሽ መምረጥ። አሁን ለምሳሌ ነካውት ይሄንን፣ ከዛ ባክ ብለሽ ነው የምትወጪው። ምንም ታረጊው ባክ ስታረጊው አሁን ባክ ይሄው እነዚህ ገስቶች ተደርድረው ይመጣሉ ማለት ነው። ከዛ ሰው ሲልክልሽ ደግሞ እዚህ ሁለት ምልክቷ ላይ እንደዚህ ይሄ ሁለት ምልክት አለው አይደለ? ሁለት ሰው ምልክት የሚመስለው አሁን ይሄው ለምሳሌ ሆነች ልጅ ላከች ማለት ነው። ስለላከችልኝ እኔ ግን መቀበል አልፈልግም። መቀበል ሳትፈልጊ እቺን ዲስክ ላይ የምትለዋን ትነካታለሽ። መቀበል ከፈለግሽ ደግሞ አሁን እኔ በመጣ እቺ ቀይዋ እዚህ ጋር አሁን የጠፋችው ታይተሻታል። እሷን ትነካታለሽ። አክሴፕት ይላል ላይ ይወጣል ሰው ማለት ነው። እንደዚህ ነው። እሺ ሐምሌ 1 ቀን ቅድስት ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንዳያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል ያቄምና ሐና። መሪነሽ በመንገድ የማልፍብሽ ከወጥመድ ወጥቻለሁ ካንቺ ጋራ እንዳልደክም እንዳልፈራ ከአፌ አይጠፋም ስምሽ ከልቤ አይጎድልም ፍቅርሽ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ። ሐምሌ 1 ቀን ቅድስት ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንዳያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል ያቄምና ሐና። መሪነሽ በመንገድ የማልፍብሽ ከወጥመድ ወጥቻለሁ ካንቺ ጋራ እንዳልደክም እንዳልፈራ ከአፌ አይጠፋም ስምሽ ከልቤ አይጎድልም ፍቅርሽ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ። ሐምሌ 5 ቀን እመቤታችን ቅድስት ድንግል ማርያም የብርሃን ዓይን አምጥታተከለችለት። ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ። አትዝጉት ደጁን እንመላለስ፣ የተወደደው በእኛ ላይ ይንገስ። የምናቀርበው ለጌትነቱ የከበረውን ይዘናል ሽቶ። ክንድህን እጠፍ የሚል ማነው? ማዳንን ተው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። አደራሽን ማርያም የሁሉ እናት
በምልጃሽ አስቤ ኋላ ስራቆት ያንን እሳት ባህር አሻግሬን ድንግል ሆይ ኢያቄምና ሐና ሰማይን ወለዱ። ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመና ቀሊል ይእቲኬ ማርያም እውነተኛይቱ ደመና ቀላል ደመና ፈጣን ደመና እመቤታችን ናት። ልቡናችሁ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው መልአክ የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወቀበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማው ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንዲሁም አባቶቻችን ሲተረጉሙና እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አራቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው እግዚአብሔር ይገለጥለታል። ኋላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ ፍጹም ርኩስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘይትዓጸፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያን ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው። ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላት ቅዱስ ፈቃዱ ይሁንልን። ከኔ ጋር ነው
ሞቶ ነጎድጓድ መብረቅ። እንደምን ነህ እግዜር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህ ሐሳብን ነው። እኛማ ለልፋ ላፍታ ለቃ ማመልከቻ ጽፈን በወፈ ሰማይ ሕዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ሕግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ዘመን እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉኝ እልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ፣ እግዚኦ በል ሲሉኝ እምባዬን የማፍስ፣ ሃሌሉያ ሲሉኝ በሳቅ ልቤ የሚፈስ፣ ምናምንቲ ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ? ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ፣ ዛሬስ በድንኳን ነው? እኛማ ይኸውልህ በቤት ኪራይ ችንካል እየተሰቀልን ኤሎሄ እንላለን ዳቦ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና በትሩን ያውሰን። እናልህ እግዜር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን፣ መሄጃው ሲገርመን መመለሻ መንገድ መቆም ያቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህን ላክልን ብሎአል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው፣ ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቡን ሲደነፋ፣ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሎአል በልልኝ። ለረከሰ ጠጠር ለሙላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታዬ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱስ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? አንተ እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የእግዚአብሔር ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ በጭንቃ አማላጇ ባዘለህ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። እናልህ ጌታ ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን። ተው የኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታሽ ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በዝቶለታል። አረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለህ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ። የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ። በመቅረዜ ላይ ያለው የቃል ብርሃን ነው የማይሸፈን ጸዳል ሞገስም ሆነኛል። ካንተ ወዴት እሄዳለሁ ኦ ጌታዬ ወዳለሁ። ካንተ ወዴት እሄዳለሁ ኦ
አምላኬ ወዳለሁ። ምንም ታጥቦ ጭቃ ቢሆንም ስራዬ ምንም ታጥቦ ጭቃ ቢሆንም ስራዬ ድንግል አትለይ ጥላ ከለላዬ ነይ ነይ ብዬ ማርያም የአማኑኤል እናት የመድኃኔዓለም ሚካኤል አባቴ ለዚህ እኮ ነው መመካቴ ሚካኤል አባቴ ጋሻ ክብሬ ነው ማለቴ ሚካኤል አባቴ ጎኔ ቆመ እንዳቆምከኝ ሚካኤል አባቴ እኔ ላለም ምስክር ነኝ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። ልሂድ ወደ ግሸን ልሂድ ወደ ግሸን ዳስሼ እንድባረክ ዕፀ መስቀሉን መስቀሌን በመስቀል እንዳለ በቃሉ በግሸን ላይ ከብሯል ጌታ መስቀሉ በክብር ተቀምጧል ባንባሰን ተራራ